የአድዋ ጦርነት የተካሄደው በኢንግላንድ እና በኢትዮጵያ መካከል ነበር። እውነት ነው። አሁን የምታዩ በስክሪኑ ላይ የምታዩ ምስል ኤአይ ነው ወይስ አይደለም? ሲበላ ያድጋል፣ ሲጠጣ ይሞታል። ጸጉር። በመጨረሻም ያው ያሸነፍሽውን ሽልማት ተቀበይ። እንኳን ወደ ቅብብል በሰላም መጣሽ። እንኳን ደህና ቆየኸኝ። ራስሽን አስተዋውቂኝ። እሺ፣ ሰላም፣ ስሜኔት በዛብህ ይባላል። የመጣሁት ከኮተቤ ብርሃነ ሕይወት ትምህርት ቤት ሲሆን የ6ኛ ክፍል ተማሪ እንደመሆኔ መጠን ወደ 7ኛ ክፍል በጥሩ ውጤት ተሸጋግሬያለሁ። 2 እህትና 2 ወንድም ያሉኝ ሲሆን የመጣሁት ደግሞ ከኮተቤ ሰፈር ነው። የአባቴ ስም በዛብህ ለማ ሲባል የእናቴ ስም ደግሞ ለምለም አበራ ይባላል። አመሰግናለሁ። በጣም አሪፍ አይነት። አሁን ከኔ ጋር ጥያቄና መልስ እንጫወታለን። ከዛ በፊት ግን ህጎቹን እነግርሻለሁ። 10 ጥያቄዎች ይኖሩታል። 10ሩንም ጥያቄ መመለስ ከቻልሽ 1000 ብር ታሸንፊያለሽ። እንዲሁም ደግሞ 4 ጥያቄዎችን በተከታታይ ማሸነፍ የምትችይ ከሆነ 400 ብር ማሸነፍ ትችያለሽ ማለት ነው። እንዲሁም ደግሞ ወደ ቀጣይ ዙር የሚያሳልፍሽን ነጥብ ማምጣት ከቻልሽ ወደ ኩሪፍቱ ዋተር ፓርክ የፋሚሊ ትሪፕ ይኖርሻል ማለት ነው። ግልጽ ነው? ግልጽ ሆኖልኛል። ወደ ጥያቄዎቹ ልንሄድ ነው። ዝግጁ ነሽ? አዎ ዝግጁ ነኝ። የመጀመሪያ ጥያቄ ምርጫ ነው። ከሚከተሉት ውስጥ አብሮ የማይሄደው የቱ ነው? ሀ በልግ፣ ለ በጋ፣ ሐመርሃ ክረምት፣ መ ሐምሌ። መልሱ ሐምሌ ሲሆን የሆነበት ምክንያት ደግሞ እነዚህ ሶስቱ ከመጀመሪያ የጠቀስካቸው ወቅቶች ሲሆኑ ሐምሌ ደግሞ ወራት ነው፣ ወር ነው። በጣም አሪፍ፣ በትክክል ተመልሷል። ሁለተኛ ጥያቄ ከሚከተሉት ውስጥ አብሮ የማይሄደው የቱ ነው? ሀ ጣና፣ ለ አባያ፣ ሐመርሃ ሰሜን ተራሮች፣ መ ጫሞ። መልሱ የሚሆነው ሐመርሃ ሲሆን ሐመርሃ ደግሞ ሰሜን ተራሮች ነው። ከፊት ያሉት ሶስቱ የሀይቅ አይነቶች ሲሆኑ ጫሞ፣ አባያና ጣና የምላቸው የሀይቅ አይነቶች ሲሆኑ ሰሜን ተራራ ደግሞ የተራራ አይነት ነው። በጣም አሪፍ አይነት። 2 ተከታታይ መልሰሻል። ከዚህ በኋላ 2 ተከታታይ መልስ መመለስ ምትችይ ከሆነ 400 ብር ማሸነፍ ትችያለሽ ማለት ነው። እሺ። ሶስተኛ ጥያቄ ከሚከተሉት ውስጥ አንዱ በድሮ ጊዜ በማታ ብርሃን ለማግኘት አይጠቅምም? ሀ ኩራዝ፣ ለ ጧፍ፣ ሐመርሃ ሻማ፣ መ መልስ የለም። መልስ የለም። ለምን? ምክንያቱም ሶስቱንም ከፊት ያሉትን ሶስቱንም በማታ ብርሃን ለማግኘት ይጠቀማሉ። ግን የመጨረሻውን መልስ የለም ስለተባለ ማይጠቀሙበት ነገር የለም። በመልስሽ እርግጠኛ ነሽ? አዎ በመልሴ እርግጠኛ ነኝ። በጣም አሪፍ ያኒት። ሶስቱንም ጥያቄዎች መመለስ ችለሻል። ቀጥሎ እውነት ሐሰት ጥያቄ ይኖረናል። ከዛ በፊት ግን ክረምትሽን እንዴት እያሳለፍሽ ነው? ምን እያደረግሽ ነው እያሳለፍሽ የሚለውን ነገር ንገሪ። እሺ፣ ስለ ጥያቄ አመሰግናለሁ። ክረምቴን በተለያዩ ነገሮች እያሳለፍኩ እገኛለሁ። አንዱ በትምህርት ላይ በማጥናት እያሳለፍኩ ነው። በሁለተኛ ደረጃ ደግሞ ወላጆቼን እያገዝኩ፣ በሶስተኛ ደግሞ በመንፈሳዊ ሕይወቴ ማለትም ቤተክርስቲያን በመሄድ የተለያዩ ስራዎችን በመስራት እንዲሁም ቃል በማንበብ የተለያዩ ጨዋታዎችን በመጫወት እና ቤተሰቦቼን በማገዝ እያሳለፍኩ ነው። በጣም አሪፍ። ስለዚህ ክረምትሽን በአሪፍ ሁኔታ እያሳለፍሽ ነው ማለት ነው? አዎ። ወደ ቀጣይ ጥያቄ ለመሄድ ዝግጁ ነሽ? አዎ በሚገባ ዝግጁ ነኝ። እሺ፣ አሁን ከመለሽ 400 ብር ማሸነፍሽን ታረጋግጫለሽ። እሺ። አራተኛ ጥያቄ በእግር ኳስ ጨዋታ ላይ ከአንድ ቡድን ውስጥ ወደ ሜዳ እንዲገባ የሚፈቀዱ ተጫዋቾች ብዛት 11 ነው። እውነት ወይስ ሐሰት? መልሱ የሚሆነው እውነት ነው። በመልሴ እርግጠኛ ነኝ። ምክንያቱም 11 ሆነው ስለሚጫወቱ ተቀያሪ ካለ ደግሞ ወይ 3 ወይ 5 ተቀያሪ ይኖራል። በጣም አሪፍ። መልሱ እውነት ነው። በትክክል መልሰሻል። 400 ብር ማሸነፍሽን አረጋግጠሻል ማለት ነው።
አምስተኛ ጥያቄ የአድዋ ጦርነት የተካሄደው በኢንግላንድ እና በኢትዮጵያ መካከል ነበር። እውነት ወይስ ሐሰት? መልሱ ለሐሰት። ሐሰት። በትክክል ተመልሷል። እስካሁን አሪፍ 5-5 ሄደሻል። እሺ ስድስተኛ በምድር ከባቢ አየር ውስጥ በከፍተኛ መጠን የሚገኘው ጋዝ ኦክሲጅን ነው። እውነት ወይስ ሐሰት? ጥያቄው ይደገምልኝ። በምድር ከባቢ አየር ውስጥ በከፍተኛ መጠን የሚገኘው ወይም ደግሞ ከፍተኛ መጠን ያለው ጋዝ ኦክሲጅን ነው። እውነት ወይስ ሐሰት? እውነት። እውነት። የመጨረሻ መልስ። መልሱ ናይትሮጅን ነው። ሐሰት ነበረ መልሱ ማለት ነው። እሺ ያኔት ስታድጊ ምን መሆን ነው የምትፈልጊው? ወደፊት ሳድግ መሆን የምፈልገው ፓይለት ሲሆን መሆን የፈለኩበትን ምክንያት በልጅነቴ ሰማይ ላይ አውሮፕላን ሲበር ስለማይ በዛን ሰዓት ደግሞ የመሄድ ፍላጎቱ ነበረኝ። ከዛን ከመሄድ ፍላጎቱም አልፎ ደግሞ ማብረር እስቲ መቻል እችላለሁ ብዬ ሳይ የተለያዩ አምሳለን ብናይ ፓይለት ሴት ፓይለት ስላየው እነሱን ደግሞ መሰረት አድርጌ ተከታይ ሆኜ ለመነሳት አስቤያለሁ ወደፊት። በጣም አሪፍ። ስለዚህ ምን ማድረግ ያስፈልጋል ብለሽ ታስቢያለሽ ፓይለት ለመሆን? ፓይለት ለመሆን የተለያዩ ዩቲዩብ ላይ ሰርች ማድረግ አለብን። እንዲሁም ደግሞ ገና ካሁኑ ከህፃንነታችን ሂሳብ ትምህርት ላይ እና ሁሉም ትምህርት ላይ በጣም ጎበዝ በመሆን እንዲሁም ደግሞ መስራት ያለብንን ነገሮች ሁላ በትክክል መስራት እንዳለብን ከእውነት በቃ ከውስጣችን ሆኖ መስራት እንዳለብን በትጋት ከሰራ ማንኛውም ነገር ማረፍ እንደምንችል። እሺ አሁን ደግሞ በመቀጠል የምስል ጥያቄዎች ይኖሩናል። እስካሁን አሪፍ እየተጨዋወትን ነው። ከስድስቱ ጥያቄ 5ቱ መመለስ ችለሻል። ወደ ቀጣዮቹ ጥያቄ እናልፋለን። አሁን የምታዩ በስክሪኑ ላይ የምታዩ ምስል ኤአይ ነው ወይስ አይደለም የሚለውን ነው የምታዩ። አሁን እኔ እንደተመለከትኩት ከሆነ ኤአይ ነው። ሳየው ጆሮ አንደኛው በዚህ በኩል ያለውና በዚህ በኩል ያለው ትንሽ ያተለቅ ይላል፣ ይሄ ደግሞ ትንሽ አነስ ይላል። ከዛን ደግሞ ጸጉሩ ደግሞ የእሸቱ እንደዚህ አይነት አይደለም፣ ከል ሆኗል። የዚህኛው አይደለም። ሲከፈል ደግሞ አንድ አይነት ፊት አይደለም። ስለዚህ ኤአይ ነው መልስሽ? ኤአይ ነው። በጣም አሪፍ። ኤአይ ነው ግን የሁለት ሰዎች ፊት ነው ያለው ውስጡ። አንደኛው ቴዲ አፍሮ ነው፣ አንደኛው እሸቱ ነው። በትክክል መልሰሻል። ወደ ሁለተኛው ጥያቄ እንሂድ። ይህ ምስል ኤአይ ነው ወይስ አይደለም? እንደማየው ከሆነ ኤአይ አይደለም። ያልሽበት ኤአይ አይደለም ያልሽበት ምክንያት ምንድን ነው? ሳየው ጥርሱ ጋርም አንድ አይነት ነው። ከዛን ጸጉሩ ሽበት ስለሆነ አንዳንድ ማለት የሌላ ሰው ቢሆን እንደዚህ አይወጣም፣ ግን ከፊት መላጣ ከኋላ ጸጉር ስላለው እዚህ ጋር ትንሽ ጸጉር አለ ወደ ላይ ማለት ነው። ታውቂያቸዋለሽ? ግን ከዚህ በፊት ታውቂያቸዋለሽ ወይ? ስማቸውን ባላቅም ፒያኖ እንደሚመቱ አውቃለሁ። በጣም አሪፍ። ኤአይ አይደለም፣ በትክክል ተመልሷል። ጋሽ ሙላቱ አስታጥቄ ይባላሉ። ስለዚህ ከ8ቱ 7ቱን በመመለስ አሪፍ ውጤት በማስመዝገብ እየቀጠልሽ ትገኛለሽ። የቀጣዩ ጥያቄ እንቆቅልሽ ነው የሚሆነው። 9ኛ ጥያቄ ሲበላ ያድጋል፣ ሲጠጣ ይሞታል። ሲበላ ያድጋል፣ ሲጠጣ ይሞታል። ሲበላ ያድጋል፣ ሲጠጣ ይሞታል። እኔ እንደሚመስለኝ ከሆነ ጸጉር ልበል እና ጸጉርን አሁን ስንንከባከበው ወደ ላይ ያድጋል ምናምን፣ ከዛን
በውሃ ደግሞ በምንታጠብበት ሰዓት ወደኋላ ይተኛ የለ እንደዛ ይመስለኛል። አሪፍ ግን መልሱ እሳት ነው። በትክክል አልተመለሰም። 10ኛ ጥያቄ ጥቁር አዞ ተጠማዞ። እኔ ጥቁር አዞ ተጠማዞ ጸጉር። የመጨረሻ መልስ ጸጉር። ጸጉር ጸጉር በትክክል አልተመለሰም። መልሱ አስፋልት መንገድ ነው። አስፋልት ጥቁር ነው፣ ከዛ ይጠማዘዛል አይደለ? መልሱ አስፋልት ነው ማለት ነው። በጣም አሪፍ ያኔት 7 አምጥተሻል። እንዲሁም ደግሞ በተከታታይ 4 ጥያቄ ስለመለሽ 400 ብር ማሸነፍ ይችላል ማለት ነው። እሺ በጣም አሪፍ ያኔት። ውድድሩን እንዴት አገኘሽው? ውድድሩ አሪፍ ሲሆን የተለያዩ የሚያስተምሩ እንቆቅልሽና የተለያዩ ጥያቄዎችን ተምሬበታለሁ። በአጠቃላይ የሚያስተምር ጥያቄ ነበር። ስለዚህ ለሚመለከቱ ሰዎች፣ ለተመልካች ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። ይህ ፕሮግራም ደስ የሚል ፕሮግራም ሲሆን እንዲሁም መወዳደር የምትፈልጉ ልጆች እዚህ የመጣችሁ መወዳደር ትችላላችሁ እና ደስ የሚል የሚያስተምር ውድድር ነበር። እኔ በበኩሌ ተመችቶኛል። እናም ልጆች አሁን ደግሞ በክረምቱ ዩቲዩብ መከታተል የሚችሉ ልጆች ወይም ደግሞ የሚከታተሉ ልጆች አሉ። ስለዚህ ይህን ደግሞ ቻናል ያዘንግዲን ቻናል እዚህ ላይ አስቀምጬላችኋለሁ። ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ያዘንግዲን እንድትደግፉላለሁ። በጣም አሪፍ። እንግዲህ ያኔት ከኛ ጋር መተሽ ስለተጫወች እንዲሁም ጥያቄዎችን ስለተጠያየቅን በጣም ደስ ብሎኛል። ዛሬ ያሸነፍሽው ሽልማት አለ አይደለ? 400 ብር ማሸነፍ ችለሻል። እንዲሁም ወደ ቀጣዩ ዙር የምታልፊ ከሆነ እንጠራሻለን። በመጨረሻም ይኸው ያሸነፍሽውን ሽልማት ተቀበይኝ። አመሰግናለሁ። በጣም እናመሰግናለን።